ሰላም እንዴት ናችሁ? ውድ የዩኒቨርሲቲ እና የግል ኮሌጅ ተማሪዎች በ2018 አጋማሽ ላይ ኤግዚት ኤግዛም የምትፈተኑ ወይም ደግሞ የምትወስዱ ተማሪዎች ከዚህ በፊት አስቀድማችሁ በተደጋጋሚ ኤግዚት ኤግዛም የሚሰጠው መቼ ነው እያላችሁ ኢንቦክስ ላደረጋችሁልኝ እንዲሁም ደግሞ እየደወላችሁ የጠየቃችሁ ተማሪዎች የትምህርት ምዘናና ፈተናዎች አገልግሎት ባወጣው መርሃ ግብር መሰረት የ2018 የትምህርት ዘመን አጋማሽ የከፍተኛ ትምህርት መውጫ ፈተና ወይም ደግሞ ኤግዚት ኤግዛም ከየካቲት 16 እስከ 27 ባሉት ተከታታይ ቀናት ይሰጣል ማለት ነው። ይህ የሚሰራው ለሁሉም የዩኒቨርሲቲ ተማሪዎች ለሁሉም የግል ኮሌጆች ነው ማለት ነው። ስለዚህ ዲቴይልድ የሆነ የትኛው ዲፓርትመንት መቼ ይፈተናል፣ ሽፍቱስ ምን ይመስላል የሚለውን የትምህርት ምዘናና ፈተናዎች አገልግሎት እንዲሁም ትምህርት ሚኒስቴር ዲቴይልድ የሆነ ያስቀመጠው ነገር የለም። እሱ ኢሚዲየትሊ እንደደረሰ እናሳውቃችኋለን በዚሁ በመልስ ቲዩብ ቻናል ላይ። እስከዛው ድረስ ግን ሁላችሁም አስፈላጊውን ዝግጅት አድርጉ። ኦልሞስት ወደ 3 ሳምንት ነው የቀረን ኤግዚት ኤግዛም ለመውሰድ አፕሮች እያደረጋችሁ ስለሆነ ማለት ነው። ስለዚህ አስፈላጊውን የሆነ ዝግጅት አድርጉ። እስከዛው ድረስ መልካም ጊዜ